እንግዲህ ያው ውድ ቤተሰቦቻችን የነበረውን ነገር አይታችኋል። ያው በጣም ፈርቷል፣ በጣም እየተንተባተበ ነበረ። እኑ የኔም ማጥቶን ከሆነ የማንም ማጥቶን ነው እንታላ ምን አይነት እና እኔ በጣም አስረግጬ ለሱም ለእናንተ መናገር የምፈልገው ነገር ቢኖር በቃ ይሄን ነገር እንደማደርገው ነው። ማለትም የኔ ካልሆነች ሁለታችንም ማጥቶን ይሁንና የኔም ማጥቶን ከሆነ የማናችሁም ማጥቶን። ኧረ እባክህ እኔ እሱን አሳያለሁ ያው እና ውድ ቤተሰቦቻችን እንዳያችሁት ነው ያው እኔ ከእኑ ጋር በቃ በጣም ማለት ለእናንተ ራሱ መናገር ይከብደኛል። የሆነ እሱ ከበፊት ፍቅረኛው ጋር እዛ ጋር የሆነ አበድኩልሽ ምናምን ሲላት እኔ ለእኑ ፍቅር ነበረኝ። የሆነ በቃ እንዴት ልበላችሁ ከበፊት ጀምሮ የመናገር ቻንስ አላገኘውም ነበረ። በጣም ተጨንቄ ነበረ ምናምን የሆነ አሁን እንደምታዩት አይደለም ማለት እኔ አፈቅርሻለሁ ብዬ ከመጣሁ በኋላ እሱ አበድኩልሽ ሞትኩልሽ እዚህ ጋርም ይላል። በፊት ፍቅረኛው ነበረች እንግዲህ ሁላችሁም እንደምታውቁት ከፍቅረኛው ጋር ሳይጣላ በፊት ነበረ እኔ እኑን የሆነ የወደድኳት ምናምን እና አሁን እዚህ ጋር ደግሞ በቃ ሲንተባተብ ነበር እንዳያችሁት። ያው እሱን አሳያ እኔ እዩአብ እንገዳደላለን። ቤተሰብ ድረስ ሊሄድ ይችላል። ይሄ ነው ሊቀጥል ይችላል። እኑ አንድ ነገር ከሆነች ሰማኛለህ። እኑ አንድ ነገር ከሆነች እያልኩ አይደል እኔ መቼም እሷን እየወደድኳት ልጎዳት አልችልም። አወራርህ እኮ እኔ ምን አደረግኩ? እኔ እኮ ንጹህ ፍቅር ነው የሰጣት። በጣም ፈርቷል በጣም ማለት ነው። እኔ እንዳለው እስከ መጋደል ደረጃ አደርሳለሁ። ችግር የለብኝ የሆነ ሁሉም ነገር እቀበለዋለሁ። አሁን እሱም አስፈራርቷት ይሁን አይሁን የሚለውን ነገር አላውቅም። ራቅ ብሎ አሁን ቁጭ ብሏል። በእርግጥ ግን ደግሞ ካሜራ ራሱ ጠፍቶ ካልመታው እያለኝ በቃ የሆነ ሰዎች መጥቶ አገላግሎ ምናምን በጣም በቃ እኔ እንጃ የሆነ እኔ የማላውቀው ያክል ነው እየተሰማኛል። እንዳልኳችሁም ደስ ሊለው ሲገባ የሆነ ብዙ ነገር እንዳያችሁት መጥቶኛል ምናምን እና እኔ ደግሞ በቃ ጭራሽ እልህ ውስጥ ነው እየከተተኝ ያለው። የሆነ እልህ ስላችሁ በቃ የመጨረሻውም ማለት ነው። እሱ የሆነ እኔ እኑ ልክ ስወዳት ሌላ ታሪክ ማለት ጀመረ። ያስፈራራት አያስፈራራት ምንም የምናውቀው ነገር የለም። ሁላችሁም ደግሞ እንደነገርኳችሁ ከዚህ በፊትም የሆናን ከኔ በፊት ስለምታውቁት ነው እንጂ የኔ ጥፋት ሆኖ አይደለም። ብዙዎቻችሁንም ጠይቂያችኋለሁ፣ አውርታችሁኛልም። የኔ ጥፋት እዚህ ጋር ምንም እየታየኝ አይደለም። ከአንዴም አምስቴም እየነገርኳችሁ ነው። የሆና እውቅናውን ተጠቅሞ በቃ ልጅቷን ሊጎዳት ካሜራውን አጥፋው። ለምን ይጥፋ አጥፋውና እናወራታለን። ቤተሰቦች በጣም ይቅር በቃ ግዴታ ስለሆነ መጥፋትም አለበት እና ታወራታለን። እኔ ያወራሉ በስነ ስርዓት እሷ ትነግራለች እንጂ አንድም ጫፏ ላይ አንድ ነገር እንዲደርስ አልፈልግም። አንተም አጠገቧ ካሁን በኋላ እንድትደርስ አልፈልግም። ጭራሽ በሌላ ነገር እያየ እንዴት ልትረዱት እንዳልቻላችሁ በቃ አላቅም። ማለት ከባድ ነው የሆነ ሁሉም ነገር እኔ እንጃ። አሁን እኑም እየመጣች ነው። እኔ ግን ሁሉንም ነገር አወራታለሁ። ምን እንደምትፈልግ ዮና ምን እንዳላት ምን እንደሚያስፈልጋት